ፉከራ ውስጥ መገኘት የለብንም። ከፍተኛ አርሚ ነው በአፍሪካ ውስጥ የገነባ ነው ጓዶች። ከፍተኛ አርሚ ስንት ሺህ ጀነራል ነው ያወጣል። በብቃት የሚፈጽም ጠንካራ ቁመና ያለው በእኛ በኩል እስከ መጨረሻው ድረስ ለብቻዊነት እንሰዋለን። ዛሬም ነገም አዲስ ብረት መጥቷል የሟን የሚባል በገዛ እጁ ሰርቶ የሚያቀባብል ከተተበት ባፉ በናውራው ቁጥር ሰሪው አሜሪካ አዲሱ ቆንስል ጌታችን ደግል ነው ያለ ጥርጥር ደረደኑ እስከ መቼ ድረስ እንረር እንብገን? አያሻንም ቀስቃሽ እንነሳ ወገን። የተባበረ ክንድ ጠላት ይደቁሳል። መሳሪያውን አስረከቡ፣ ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ። አዲስ የኢትዮጵያ ባህል ነው። በፍጹም ይሆናል ብለን የማንገምተው ነገር ነው። ሱሪውን ያወለቃል። ደግሞ የተያዘል ቡታንታው ማውለቁ ነው። ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል። ከዛ በመንገድ ላይ ይሸሻል። ከዛ ከማሰልጠኛ ይሸሻል። ከዛ ከጦር ግንባር ይሸሻል። ምን እናድርግ? እንዴት እናድርግ? በሽሬ፣ በአክሱም፣ በአድዋ፣ በአዲግራት፣ በመቀሌ ዛሬ በአክሱም፣ በአድዋ፣ በሽሬ ወዘተርፈ ከእንግዲህ ወዲያ ይህንን ህዝብ በየጊዜው ና እንደዚህ ሆኖልሃል ና እንደዚህ ሆኗል እያልን መርዶ አርጂ መሆን አንችልም። ግሩሩ ደማይ ደማኛ ብደዋይ ወስመነ ዳሊ ወጣሊ ዝፈለ ብለኝ ሳያድሪተኝ ወተሽ በተኝ ሻሁድ በቆሎና እህል በሚገባ አምርተን ማንበላ ሰዎች ለፖለቲካ ስልጣን መንጠላጠል እንዴት እንደቀደም ብልጽግና ካልመጣ ደሃ ሀገር ደግሞ ስለ መብት ሊያወራ አይችልም። ስንዴ እየለመነ ዛሬ በእውነቱ ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው። ና መከላከያ ግባ መልስ የለም፣ ና ፖሊስ ግባ መልስ የለም። ቤት ተቀምጦ ሰላም መስዋዕትነት ለመካፈል ሁሉም አይፈልግም። እንዳላችሁት የደሃ ገበሬ ልጅ ብቻ ነው እየታነቀ የሚጋፈጠው። ወታደሩን በህን ያህል መጠን እናጠናክረው እና በአስቸኳይ እንድረስ። ይሄ ቀዳዳ ሳይከፈት ወይም ያ የሚለውን ነገር በአደባባይ እንበይናለን፣ በህግ እናወጣለን፣ በይሁንታ እንቀበላለን። በተግባር በተደጋጋሚ ተጨማሪ የሰው ኃይል እንፈልጋለን። ኑና መከላከያን አጠናክሩ፣ ኑና ፖሊስ አጠናክሩ ስንል ያልሰማ ጆሮ በፌስቡክ ቢጨው ኢትዮጵያን አይታደጋት። በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው። ወንጀለኞችን ይዛችሁ በርካታ ሰዎች እያያዛችሁ እንደሆነ መረጃ አለኝ።
ብዙዎች ያሉበት አካባቢ መታወቁ መረጃ አለኝ። በ2 ሳምንት ኦፕሬሽን እንጨርሳለን ብሎ ነው ጀነራል ብርሃኑ ያቀረበው። 3ኛው ሳምንት እኔ ነኝ የጨመርኩባችሁ። መከላከያ ባቀደው እቅድ መሰረት ጦርነቱን በድል ማጠናቀቅ ችሏል። የማንም ዓለም ወታደር አይደግመውም። የተደበቁ ሰዎች አሁን በአሃድ መልክ የሉ፣ በዩኒት መልክ የሉ። ኢንዲቪጁዋሊ ከመኪና ወርደው የተበተኑትን ኃይሎች ማቅረብ ይጠበቃል። በጣም ብዙ ፈታኝ ቻሌንጆች ከግራ ከቀኝ አሉ። በየቀኑ የምንሰማው ክፉ ዜና ነው። በየቀኑ የምንሰማው እሳት ማብረድ ነው። አሁን በሚባለው መንገድ የተሳካ ምርጫ ማድረግ አስቸጋሪ ሊሆን ይችላል። የህይወት መስዋዕትነትን ቢጠይቅ ዝግጁ መሆን አለብን። የተናገርነውን ሆነን የምንገኝበት በበኩሌ ከኢትዮጵያ አንድነት ኃይሎች ጋር ትግሌን እንቀጥላለን። ከዚህ ቀደም እንደሆነው እነሱም ይቀበራሉ። ዋጋ እንከፍላለን፣ መስዋዕትነት እንከፍላለን። አንድ ሰው እስከሚቀር ድረስ መዋጋት ነው እንጂ ህይወት ለመክፈል ይቀንሳል። የኢትዮጵያን ህዝብ 50 ሚሊዮን ህዝብ በደም ባህር ባግደው ቆስቆሰው በርተው ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ህዝብ ለእሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለውም። ይሄንንም እንደማያበላሹ አምናለሁ። እዚሁ እንደሚሞቱ እንጂ እንደ ሌሎች መሪዎች በዩሮፕ ውስጥ ላይ ይፈረጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁን። የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል።